አግተሽ ገለሽ እንደ ንጹህ ሰው የፍርድ ቤት ትእዛዝ ትጠይቃለሽ እንዴ? ይሄ ወንጀል ነው፣ ከሳለሁ። ይሄንን እንድታደርግ ህግ አይፈቅድልህም። አውቃለሁ ህግ እንደማይፈቅድልኝ። ህግ ቢፈቅድልኝማ እንዳንቺ አይነቷን አረመኔ ግንባሯን ብል ደስተኛ ነበርኩ። ኢንስፔክተር፣ ለዚህ ነገር ዋጋ ትከፍላለህ። ጭራሽ አሁን የምጠይቅሽን ጥያቄ ቀጥተኛ መልስ ስጪ። ያለ ፍርድ ቤት ትእዛዝ ምንም አይነት መልስ አልሰጥህም አልኩህ እኮ። አታስቢ፣ እሱም አለ። አትፍሪ፣ በአሁኑ ትክክለኛው ነው። እሺ፣ ምንድነው ጥያቄ? ትላንት ካንቺ ጋር የነበረው ልጅ ማን ነው? የትኛው ልጅ? ወይዘሪት እድል፣ ይሄ ጨዋታ ቢቀርብሽ ይሻላል። እኔ ስለምን ጨዋታ እንደምታወራ ምንም እየገባኝ አይደለም። ትላንት እኔን ሲያይ ያመለጠው ማን ነው? እኔ በምን አውቃለሁ? አብሮሽ እንደነበረ እኮ በአይኔ አይቻለሁ። እና በየቀኑ ማገኘውን ሁላ ማስታወስ አለብኝ እንዴ? የቅድሙ ጥፊ በደንብ አልሰራም መሰለኝ። ይኸውልህ፣ ህግ ማንም ላይ እንድትሰነዝር አይፈቅድልህም። እንዳንቺ አይነቱ ወንጀለኛ ናት አሁን ለኔ ስለ ህግ የምትነግረኝ? ኢንስፔክተር፣ ማንንም ያለ ማስረጃ ወንጀለኛ ነው ማለት አትችልም። ይኸውልሽ፣ ከኔ ጋር ባትፈታተኝ ይሻልሻል። እኔ አልተፈታተንኩም። እኔ ህግ የበላይነትን የማከብር ተራ ግለሰብ ነኝ። ይኸውልሽ፣ ምስክር ብትሆኚ ማቅለያ እንደማደርግልሽ ቃል እገባልሻለሁ እኮ። ምስክርነቱ ስለምንድን ነው? እድል አትጫወች፣ ሁሉንም ነገር አውቃለሁ። ሶስተኛው ሰው ማን ነው? ምን? ማን ነው ዜማን እንድታግቱና የመግደል ሙከራ እንድታደርጉ ያዘዛችሁ? የመግደል ሙከራ ማለት ዜማ በህይወት አለች ማለት ነው? ለማንኛውም እኔ ከማናዘዝሽ ራስሽ ብትናዘዝ ይሻልሻል። አስቢበት። ዜማ በህይወት አለች ማለት ነው? ለማንኛውም ይሄን ነገር ያዳከሰማ ይገለኛል። እሱ ሳይሰማ ቀድሜ መግደል አለብኝ። ቃላ፣ ምን አዲስ ነገር አለ? ሶስተኛው ሰው ከሉል ከናቲ ከያዳ አንዱ ነው ማለት። እንዴት እንደዛ ልትል ቻልክ? ምክንያቱም በቂ ምክንያት ያላቸው እነሱ ናቸው። እና ደግሞ ምን? ያመለጠን ሰው አቋሙ ከነሱ ጋር ይመሳሰላል። ናቲ ሲሆን ሉልና ያዳ እኔን ለማግኘት ምን ምክንያት አላቸው? ሁለቱም በቂ የሆነ ምክንያት አላቸው እኮ። ምንድነው ምክንያታቸው? ሉል ወይ ከወንድሙ ጋር ተባብሮ ወይ ለወንድሙ ሲል ሊያደርግ ይችላል። እሺ፣ ያዳስ? ያዳ ደግሞ በአንቺ ምክንያት ጓደኛው እንዳጣጥርሽ። ምን? አልገባኝም። ናቲ ኪም የተባለን ያዳን ጓደኛ ነፍስ አጥፍቷል። ምን? ያዳ ደግሞ ያ ነገር በአንቺ ምክንያት ነው ብሎ ሊያስብ ይችላል። ማለት እንዴት ነው በእኔ ምክንያት ሊሆን የሚችለው? ያ ሁሉ ጸብ የተነሳው በአንቺ ምክንያት መሆኑን አትርሽ። ቢሆንስ እኔ አላስገደልኩት። እሱ ደግሞ በአንቺ ምክንያት እንደሞተ ሊያስብ ይችላል። ስለዚህ እንዴት እናጣራ? አሁን ማጣሪያ መንገዳችን ወይ ድል ወይ ኢዛና ነው። እነሱ ደግሞ በፍጹም አይናገሩ። በውድ ካልተናገሩ በግድ እንዲናገሩ አደርጋቸዋለሁ። ታውቃለህ፣ እነሱ ለመያዝ የማይሆን መንገድ ተጠቅመህ ራስን ወንጀል ውስጥ እንዳትከት። አታስቢ፣ ከነሱ አንድ እርምጃ ቀድመን ማሰብ ነው የሚጠበቅብን። እሺ፣ አሁን ግን በጣም መጠንቀቅ ያለብን ጊዜ ነው። ልክ ነሽ። ራስሽን ጠብቂ። እሺ፣ አንተም ራስን ጠብቅ።
እሺ አቶ ሉል ይኸውልህ ይዛነ እስካሁን ከወሬ ውጪ ምንም የተገበርኩ አልታየኝም። ትንሽ ጊዜ ስጠኝ አልመች ብሎኝ። ለአንተ ጊዜ በሰጠው ቁጥር የወንድም ጊዜ እንደሚቀንስ አዘንጋ። ይኸውልህ ይዛና ወንድሜን ጫፉን ብነካ ጫፉ እንዳልነኩ ከፈለክ የተባልከውን ነገር ቶሎ አድርግ። ያልኩህን ሁሉ አደርጋለሁ፣ ግን ወንድሜን ጫፉን እንዳነከው። ያን ያህል ክፉ እንዳልሆንኩ እንኳን ታውቀኛለህ አይደል? ክፉ በሆነማ እስካሁን ወንድም በህይወት ባልቆይ። ወንድሜ አንድ ነገር ከሆነ ግን ይዛና ቲቪት መቼም አይበርድልህማ። እመነኝ፣ ወንድሜን ጫፉን ብነካ አንተም ሟች ነው። እያስፈራራኝ ነው? እያስጠነቀቅኩ ነው። በአሁን ሰዓት የማስፈራራትም የማስጠንቀቅ ስልጣን ያለው እኔ ጋር ብቻ ነው። ተግባባን? መልካም፣ በጣም ጥሩ። ቀጣይ ስልክ ስራውን ከጨረስክ በኋላ ይሁን። እድል ቶሎ የሆነ ነገር ማድረግ አለብሽ። ካልሆነ ይሄ ነገር እንዳለ ወደ አንቺ እየዞረ ነው። የአርኩስ ያዳተ ብዬ እኔን አስጠምዶ ራሱን ነፃ እያወጣ ነው። ይህ እንዲሁም በፍጹም አልፈቅድም። አይን እያየ ህይወት አይበላሽ። ሄሎ ድል። አቤል ችግር ተፈጥሯል። ምንድነው እሱ ድል? ኢዛናና ያዳ ምን? በስልክ ያንተን እህት ለመግደል ሲመካከሩ ሰማሁ። ምን? ሳይቀድሙን መፍጠን አለብን አቤል። ኢዛናና ያዳ የት ተገናኝቶ ነው ነዋል ለመግደል የሚፈልጉት? አቤል አንድ ያልነገርኩህ ነገር አለ። ምንድነው እሱ? ይህን ሁሉ ያስደረገን ያዳ ነው። አልገባኝም። ዜማን እንድናግት ናቲን እንድናስወግድ ሁሉንም ነገር ያቀነባበረው ያዳ ነው። ምን? አዎ ይህን ሁሉ ነገር ያስደረገን ያዳ ነው። ቆይ ያዳ ለምንድን ነው ይሄን የሚያደርገው? የጓደኛውን ሞት ለመበቀል። አልገባኝም። እና ጓደኛውን የገደለው ናቲ ከሆነ ዜማ ምን ቤት ነች? ይሄ ሁላ በሷ ምክንያት ነው ብሎ ነው የሚያስብ። እሺ ለምንድን ነው እህቴን ሊገሏት የፈለጉት? ምክንያቱም እህቴ ስለኛ ብዙ ነገር አውቃለች። እኔ እያለሁማ እህቴን ጫፏን አይነኳትም። ለዛ መፍጠን ያለብን። አሁን እህቴ የት ናት? አሁንማ ቤት ነች። ያውልህ ድንገት ኢንስፔክተሩ ከመጣ ምንም ነገር እንዳትናገር፣ ያ ሁሉንም ነገር ያብስባታል። መልካም። አንቺ ግን ለምንድን ነው እሷ ልትረጃት የፈለግሽው? እኔ እሷን ሳይሆን አንተን ነው መርዳት የፈለኩት። እሺ እኔ ለምንድን ነው መርዳት የፈለግሽው? ተው እንጂ አቤት። ምንም ቢሆን እኮ ከስራ ባልደረባነት አልፈን ጓደኛሞች ሆነናል። መልካም። በቃ አዲስ ነገር ካለ አሳውቀኝ። እሺ
እንዲህ ቁጭ ብዬ ምንም አላመጣም። የቻልኩትን አድርጌ ዜሜን መፈለግ አለብኝ። ዜማ እያረግሽ ያለሽው ነገር ልክ ነው፣ ግን አቤኔን እኮ ሳላስብ በጣም እያሰቃዩት ነው። ከዚህ በላይ እሱን ማሰቃየት የለብኝም። ሁሉን ነገር ነግሬው አብረን እንጋፈጣለን። ክረም ሲያልፍ በጋ ስጠብቅሻለው በተስፋ ልቤ ላይ መልክሽን ያየው መንገዱን ያየው አይኔም ባብ ያቀርም ስጋት ቢሰማኝም ተስፋ ባንቺ አልቆርጥም። ፀሐዩ ምንስ ቢበረታ ቸነፈር ከላይን ቢመታ አለሁኝ ሁሉን ተቋቁሜ ወዴት ነው ያለሽው ዓለሜ? የትነሽ 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 ህመሜን ስቃይን ባየሽ የትነሽ 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 ተከፋው ከዓይኔ ላይ ሳጣሽ ዜማ ምን እያረግሽ ነው? ቃል ከዚህ በላይ አቤኔን ስቃይ ማየት አልችልም። ዜማ ጤነኛ ነሽ ግን? ተወኝ ቃል፣ ሁሉንም እውነት እነግረዋለሁ። ከዛስ ሁሉም ነገር የሚስተካከል ይመስልሻል? እሺ ምን ላድርግ? እንዲህ ሲሰቃይ ዝም ልበለው? ሶስተኛውን ሰው እስክናውቀው ሌላ አማራጭ የለንም። ቆይ እስከ መች ነው እንዲህ የሚቀጥለው? አታስቢ፣ ለዛ ስስት በጣም ቀርቤያለሁ። ምንም እጃችን የገባ ፍንጭ እንኳን እኮ የለም ቃል። አይምሰልሽ፣ የራቀን ሲመስለው ካለበት ጉሮሮውን ይዤ ያመጣዋለሁ። እስቲ እናያለን። አንቺ ብቻ ደካማ አትሁኚ። ደካማ ሆኜ እኮ አይደለም ቃል ነው እንጂ ባይሆንማ እስካሁን ታግሰሽ አሁን አይቀጥሽም ነበር። ከዚህ በላይ የአቤኔን ስቃይ ማየት ከበደኝ። ይሄን ነገር የምታደርጊው ለሁለታችሁም ዘላቂ ሰላም ነው። እሱ ልክ ነህ፣ ግን የሚባል ነገር የለም። ድጋሚ እንደዚህ አይነት የጅል ስራ አሰሪም። ተግባባን? እሺ በጣም ጥሩ። አሁን እንሂድ ከዚህ ሰፈር። አቤል ነቃ በል እንጂ እህትህን እንኳን መጠበቅ ካልቻልክ ምን ነው ወንድሙ? ያለችህን እህትንማ አንድ ነገር እንዲያደርጉብህ አትፍቀድ። ምንም ብትጠላት፣ ምንም ብትጨቀጨቅ የእናትህ ልጅ እህትንማ አሳልፌ ልጅ ባልሰጣት። ብራቮ! ልክ እንዳቀድኩት ደግሞ ልጅ ሄላ። እድል የት ነሽ? እዚሁ ሰፈር። ምን ነው? ሳይቀርሙኝ መቅደም አለብኝ ማለት? እነዛ አውሬዎች እህቴ ምንም ነገር ሳያረጓት እኔ መቅደም አለብኝ። የሆነ ነገር ስትል ምን ማድረግ እንችላለን? ምን? አይ እንደዛማ አታረጊ። ምን?
አይ እንደዛ እንኳን አታደርግም። ያዳ እንዲሁም ለካዝናው ልናስወግደው አልነበረ? እንዲሁም እናስወግደው። ግን እኮ እድል ምንም ግን ብሎ ነገር የለም። እሺ ብቻ በይኝ። እንዲህ እንደምታስበው ቀላል አይደለም። ቀላል እንዳልሆነ አውቃለሁ፣ ግን በቃ ማድረግ አለብኝ። እሺ እንዴት ልታረጋስ? ቅድሚያ ከቅድሙ ልጀምር ማለት ቅድሚያ ያዳን ነው ማስወግደው። አንቺ ያለበትን አጣሪልኝ። አቤል ያዳም ሆነ ኢዛና እንዲህ እንዳሰብካቸው ቀላል ሰዎች አይደሉም። አውቃለሁ፣ ግን እኔ ከሱ ይባስኩ ነኝ። እነሱን ማታለል በጣም ከባድ ነው። አታስቢ፣ አንቺ እኔ ያልኩሽን ብቻ አድርጊልኝ። መልካም፣ ግን ከኢዛና ብትጀምር አይሻልም ነበር? አይ ከዚህ ሰይጣን ነው የምጀምረው። ብቻ ራስህን ጠብቅ። አታስቢ፣ ብቻ ራስህን ጠብቅ። እሺ እህቴን ለመጠበቅ ይሄን ነገር ማድረግ ግዴታዬ ነው። እንዳንተ አይነት ወንድም ስላላት እህትህ ታድላ። አንድም ቀን እንደ ወንድም ሆኛት አላውቅም። ቢያንስ ይሄን ማድረግ ካልቻልን ወንድምነት ምኑ ጋር ነው? አብሽር። ዛሬ እድልን ማስወገድ አለብኝ። እንዴትም ብዬ ማስወገድ አለብኝ። ካልሆነ ወንድሜ አይኔ እያየ ላውጣው። ይሄ ደግሞ ምን ፈልጎ ነው የሚደውለው? ሄሎ ሄሎ፣ እድል። አቤት። እንዴት ነሽ? አለው። ዛሬ እንዴት ደወልክ? ፈልጌሽ ነበር። በምን ጉዳይ? የሚያገናኝን ነገር ይጠፋል ብለሽ ነው እኮ ነገረኛ። እየሰማሁ እኮ ነው። እንዲህ በስልክ የሚሆን ነገር አይደለም፣ መገናኘት አለብን። እሺ ሲመቸኝ ላሳውቅህ። እድል ጊዜ የለንም። ማለት ህይወትሽ አደጋ ላይ ነው እድል። አልገባኝም። የምን አደጋ? ኢዛና ድጋሚ ሊያስገድልሽ ሰዎች ልኳል። ብቻ ተገናኝተን ሁሉን ነገር እናወራለን። ምን? እኔ አንቺን ለማትረፍ እየሞከርኩ ብቻ ነው። እሺ መልሼ ልደውልልህ? መልካም፣ ቶሎ ደውይልኝ ግን። እሺ በጣም ጥሩ። አሁን ወጥመድ ውስጥ ገባች። አዝናለሁ እድል። ለወንድሜ ሲባል ይህን ማድረግ አለብኝ። ይሄን ውሻ ኢዛና ተብዬ የሆነ ነገር ማድረግ አለብኝ። ወይ አቤል። እድል እህቴ። እህትህ ምን? ቤት የለችም፣ ስልክም አታነሳም። ምን? የእርኩስ አግኝቷት እንዳይሆን ብቻ። እኔም እሱን ነው የፈራሁት፣ አንድ ነገር እንዳያደርጓት ብቻ። እሺ እና አሁን ምን እናርግ? ወይኔ እህቴ፣ አንቺም ያዳ ያለበትን አጣሪልኝ፣ እኔም እሷን ልፈልጋት። መልካም። በጣም ጥሩ። ወፏ ከጉጆ ወጣለች ማለት ነው። በይኔ ዛሬ መጨረሻ ቀንሽ ነው የሚሆን።